ዲቀጥሙ ሰው ይባላልው ከእስረንዴር ወንጌል አማኞች ቦርድ አባላት ዋናው አንዱ ነኝ። እግዚአብሔርን እጅግ አርጌ አመሰግናለሁ። ይሄ የህንጻ አዳራሽ ለመግዛት ከጀመረን እስከ ዛሬ ቀላል ትግል ውስጥ አልነበረም። ነገር ግን አሸናፊ ጌታ ከቤተ ክርስቲያን ጋር ስለነበረች የሱ እጅ ስላየን ከተጀመረ እስካሁን የእግዚአብሔር እጅ ስላየን እግዚአብሔርን እናመሰግናለን። በእውነት ዛሬ የተሰበሰበው ቤቱን ለመባረክ ሳይሆን ለመሰብሰባችን ምክንያት የሆኑ ሰዎችን እግዚአብሔር እንደሚባርክ አውቀን የምንባርክበት ቀን ነው። እግዚአብሔር ኃይላችሁ ይሆን። እግዚአብሔር ክብራችሁ ይሆን። ለመሰብሰባችን ምክንያት ሆናችኋልና ትውልዳችሁን እናንተ እግዚአብሔር ይሸከማችሁ፣ አደጋና እንቅፋት ይከልከል። ለጌታ ክብርን ስጡት። መቼስ እግዚአብሔር ሰው ይዞ ነው የሚሰራ። አሁን እነዚህ ሁለቱ ልባቸው አንድ ባይሆን መንፈሳዊም አስተዳደራዊ ነገር ጠንካራ የሆነ ትጋት ባይኖራቸው መሪዎችም ከኋላ ያለንም ከፊት ያላችሁ መሰብሰብ ከባድ ነው የሚሆነው። ፊት ለፊት ያለው ሰው ማፍረስም ይችላል፣ መሰብሰብም ይችላል፣ ከባዱን ማቅለልም ይችላል። እና እነዚህ ሰዎችን በእውነት እግዚአብሔር ይዟቸው ከትምህርት ቤት ጋር ጤናማ ግንኙነት ፈጥረው ከመሪዎቻቸው ጋር ጤናማ ግንኙነት ፈጥረው ከልማት ኮሚቴ ጋር ከእናንተም ጋር ፊተኞች ሆነው እግዚአብሔር መርጧቸዋል። እንደዚህ ብላችሁ ባርኩት። ወደኋላ አትመለሱ በሏቸው። ነገራችሁ የጨመረ ይሁን በሉ። እግዚአብሔር ይባርካችሁ። ፉልታይም አገልጋዮች ወደዚህ ነው። ጉባኤ ይባርካል። እናንተ መንፈሳዊ ምግብ ይዞ እነዚህ አገልጋዮች ባይመላለሱ፣ ሕፃናትን ባያስተምሩ፣ ባያሰለጥኑ፣ ባይበረከቡ ይሄ ውጤት አይመጣም። እነዚህ በሕያው እግዚአብሔር ፊት እናንተ በልባቸው ተሸክሙ። የዚህ ቤት መሰራት ብቻ አትዩ፣ ለእናንተ መሰብሰብ እነዚህ ምክንያቶች ናቸው። በርከት በሉ። ለዚህ ብላችሁ ባርኩ። የማይነቃነቅ ክብር በእናንተ ላይ ይሁን በሉት። እኛን በእግዚአብሔር ቃል መግባችኋልና ትውልዳችሁን እግዚአብሔር ይመግብ። እግዚአብሔር ረጅም ጉዞ ያስጉዛችሁ፣ በሞገስ የተባረካችሁ ሆኖ በሰላም የተባረካችሁ ሆኖ መያያዛችሁ እስከ መጨረሻ ይሁን። ሚለያያችሁ የተለየ ይሁን። ጌታ ይባርካችሁ። ትውልዳችሁ ይባረክ። ለጌታ ክብር ስጡ። ሌላም በዙሪያ ያሉ መጋቢያውያን፣ አጥባዎች፣ የአጥቢያ መሪዎች እና ዘርፎች ሁሉ ባሉበት ፕሮግራሙ ከተጀመረ እስካሁን በእግዚአብሔር ተገኝቶ የእግዚአብሔርን ክብር ስላየን አብረን እግዚአብሔርን አመስግናናል። እግዚአብሔር ይመስገን ይላል። ሶስት ሰው እግዚአብሔር ኤልሻዳይ ነው። ይችላል። እግዚአብሔር ያንንም ይችላል፣ ይህንንም ይችላል። በሉ ለሶስት ሰው ተንቀሳቀሱና ሶስት ሰውን እግዚአብሔር ይችላል። አምላክ ኤልሻዳይ ነው። ሁሉን ይችላል። ሁሉን ማድረግ ይችላል። ይለውጣል። ሰማይን ዝቅ ምድርን ከፍ ማድረግ ይችላል። ይችላል እሱ። ጨለማ ቢበዛ ብርሃን ያደርጋል እሱ። ለሰው የማይቻለው ለእግዚአብሔር ይቻላል። ከዚህ በኋላ ደግሞ ቤተክርስቲያን በህንጻ ብቻ ሳትሆን ፎከስ የምታደርገው ነገሮች ከዛሬ ጀምራ በሚሽን ላይ፣ በትምህርት ላይ፣ መንፈሳዊ ስልጣናዎች ላይ፣ ህፃናትን በማስታጠቅ ላይ ከቤተክርስቲያን ሙሉ አገልጋዮች ጋር አብራ ልትሰራ እምነት እናደርጋለን። ስለዚህ ለሆነም ነገሮች ሁሉ እግዚአብሔር ነው ይህንን ያደረጋ፣ የሰው እጅ አይደለም። የመሪዎችም ችሎታ፣ የመጋቢም ችሎታ፣ የነቢያትም ችሎታ አይደለም። ይሄ እንዲሆን እግዚአብሔር ጠቅላላ ሁሉን ነገር ራሱ ጀምሮ ራሱ ስለፈጸመ እግዚአብሔርን እናመሰግናለን።
Sorry,